ልብ በሉ ሁለት ነገር ላይ ኢንሻአላህ እንዳትሉ አይፈቀድም። በሁለት ነገር ላይ ደግሞ ኢንሻአላህ ማለት ደግሞ ግዴታ ይሆነብናል። እነዚህ ነገሮች ልብ ብለን እንስማ፣ ሼር እናድርግ፣ ለወንድም እህቶቻችን እናዳርስ። ምክንያቱም ብዙ እህቶች ብዙ ወንድሞች ይሳሳታሉ። በመጀመሪያ ደረጃ ኢንሻአላህ ማለት ግዴታ የሆነብን ሁለት ቦታዎች ለምሳሌ ተከስቶ ባለፈ ወይንም በተከሰተ ነገር ላይ ለምሳሌ እንበል ስንተኛ ክፍል ነህ እስከ ስንት ተምረሃል ብትባል እስከ 12 ኢንሻአላህ አልፏል 12 ተምረህ ጨርሳል በቃ የምትዋሽ ካልሆነ በስተቀር ማለት ነው። ኦኬ ወይ ደግሞ ዩኒቨርሲቲ የአራተኛ ዓመት ተማሪ ነኝ እንደዛ ኢንሻአላህ ብለህ አትልም። ተምረሃል አልፏል። እንደገና ደግሞ ለምሳሌ እድሜ ስንት ነው ብትባል ስንት ልጆች አለህ ብትባል 3 ልጆች አለኝ 2 ልጆች አለኝ ኢንሻአላህ ነው አሉ خلاص አልহামዱሊላህ ሁለት አሉኝ አላህ ይባርካቸው አላህ ሳሊሆች ያርጋቸው ብለህ ነው የምታልፈው። እድሜ ስንት ነው ይሄን ያህል ነው አልহামዱሊላህ አላህ ተባረከ እድሜ ያርግልኝ። እሺ እነዚህ ይሄ መጀመሪያው ነው። ሁለተኛው ኢንሻአላህ ማለት የሚከለከለው ዱዓ ላይ ያ ረቢ እንደዚህ አርግልኝ ያ ረቢ እንደዚህ ሰጠኝ ያ ረቢ እንደዚህ ረህመትን አርግልኝ ኢንሻአላህ አይባልም። አላህ Subhanahu Wa Ta'ala የሚያስገድደው የለም። አላህ Subhanahu Wa Ta'ala ምንም በማይፈልገው ነገር ላይ አላህ Subhanahu Wa Ta'ala የሚያስገድደው የለም። ለምሳሌ እንበል ሰው ጋር ሄድክ የሆነ ጉዳይ አለ የምትፈልገው ነገር አለ እንዲሰጥ የምትፈልገው ነገር አለ ሄደ ባከነ እንደው 100,000 ብር ስጠኝ ኢንሻአላህ ትላለህ። ይሄ ማለት እኮ ጉዳይ ብዙም የለህም ማለት ነው። ስጠኝ ባከን ነው የምትለው ለሰው እንኳን አይደል እንዴ? አላህን ደግሞ የበለጠ ተማምነን አላህን Subhanahu Wa Ta'ala እንዲሰጠን እንጠይቀዋለን ኢንሻአላህ ብለን ታሊቅ እናረጋው ማለት ነው። አላህ Subhanahu Wa Ta'ala አክረመል አክረሚን ነውና እነዚህ ሁለቱ ክልክል የሆነበት ነገር ነው። ኢንሻአላህ ማለቱ በቂ ያልሆነበት ማለት ነው። ኢንሻአላህ ደግሞ ማለት ግዴታ የሚሆንባቸው ሁለት ቦታዎች አሉ። የመጀመሪያው ገይብ በሆነ ነገር ላይ ያለፈ ይሁን ወደፊት የሚመጣ ኦኬ። ለምሳሌ እንበል የሞተ ሰው ጀነት ይገባል ጀሃነም ይገባል ወላሁ አዕለም። ስለዚህ እገሌን አላህ ይታረቀው አላህ ረህመቱን ያርግለት ብለን ኢንሻአላህ የጀነት ሰው ነው ኢንሻአላህ አላህ Subhanahu Wa Ta'ala ይታረቀዋል ብለን ብንል ይሄ ይቻላል። ለምሳሌ ካፊር ሙአየን ከሆነ በሙአየን